ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድ ተመልካቾቼ በያላችሁበት ሰላም ለእናንተ ይሁን እላለሁ። እና ዛሬ ላወራችሁ የመጣሁት ማለት ነው ስለ ዩቱብ ነው። ስለ ዩቱብ ነው ማለት ዩቱብ ደስ ይላል፣ በጣም አሪፍ ነው። ከሰው ጋር ያቀራርባል፣ ፍቅር ያሰጣጣል። በፍቅር ነው ከሰው ጋር ግንኙነታችን እንድንቀያየር የሚያደርገው ማለት ነው። በጣም መከባበር አለው እና እኔ አሁን ከጀመርኩ ትንሽ ቀኔ ነው በጣም ማለት ነው። ግን ከሰዎች ጋር ለመቀራረብ ከሰዎች ጋር በፍቅር ለመግባባት የሚያደርገው ነገር በጣም ነው ደስ የሚለው። ለሰዎቹ ብለን ሳይሆን ለኛም ለራሳችን ብለን ለኛም ለጥቅማችን ለራሳችን ብለን መከባበርን እና መቀራረብን እንድናዳብር የሚያደርግ ምርጥ ስራ ነው ልላችሁ እወዳለሁ። ምርጥ ስራ ነውና በጣም ነው የተመቸኝ፣ ወድጄዋለሁ። ሰው ለሰው ያከባብራል፣ ወደ ስራው እንድትገቡ ወደ ስራው እንድንገባ ይጋብዛል። መንገዶቹን ሁሉ በቀጥታ እንድንሄድ የሚያደርግ አሪፍ ስራ ነው ማለት ነው። ከሰው ጋር ያስተዋውቃል፣ ከብዙ ሰዎች ጋር ብዙ መልካም ሰዎች አሉ። ነው በዚህ በትንሽ ጊዜ ብዙ ሰዎችን ተዋውቂያለሁ፣ ጥሩ ሰዎችን። ሰው ጋር መከባበርን፣ ፍቅርን መግለጽን፣ ውይይትን፣ ስለ እድገት በቃ ስለ ብርታት እየተነጋገርን ያው በጣም ደስ የሚል ሂደት ነው ያለው ማለት ነው። እና ደስ ይላል። እኔ በጣም ተመችቶኛል፣ ወድጄዋለሁ። መጨረሻውን ባላውቅም ግን ብቀጥልበትና ብሰራ ደስ ይለኛል። ብቀጥልበት ብሰራ ብሄድ ደስ ይለኛል። ግን ያው አቅም ይጠይቃል። አቅም የሚያበረታታ ሰው ተመልካቹ ራሱ ፍቅርና ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቪዲዮ በማየት ከተባበረን ልንሄድ እንችላለን፣ ልንደርስ እንችላለን ወደዛ ወደምንፈልገው ጉዳይ። ግን ተመልካች ካልተባበረን ያው በግል ጥረታችን ምንም የሚሆንም የሚሳካም አይደለም። ግን ደስ ይላል። ለማንኛውም ፍቅር የሚያሰጣጥ አሪፍ ነው፣ ከሰው ያቀራርባል፣ የሰውን እኩልነት አንድነት ከፍ የሚያደርግ አሪፍ ስራ ነው እና ሰውን በፍቅር የሚጋብዝ ከትንሽ ወደ ትልቅ እንዲደርስ የሚጋብዝ ስራ ነው። ከትንሽ ተነስቶ ወደ ትልቅ ቦታ እንዲሄድ መስመሩን የሚያሳይ ዲሲፕሊኑን ጠብቆ ወደዛ ቦታ እንዲጓዝ የሚያደርግ አሪፍ ስራ ነው ብዬ ነው የማስበው እና እኔ በጣም ደስ ብሎኛል። ለማንኛውም ሂደቱ ስለተመቸኝ እኔም እስኪ ልሞክረው ብዬ ገብቼበታለሁ። ሂደቱን ወድጄዋለሁ። ያው እንግዲህ ከዛ በኋላ ደግሞ ያለው ነገር አላቅም፣ ግን ከባድ ነው፣ በጣም ከባድ ነው። በጣም ታታሪነትን ይጠይቃል፣ ያደክማል። በዛ ላይ የኛ መተባበርና መተጋገዝ ከሌለ በጣም ከባድ ነውና እንተጋገዝ። ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቪዲዮ በማየት አግዙን ተመልካቾቻችን፣ ፕሊስ አግዙኝ። ልቀጥልበት፣ አበረታቱኝ፣ ፕሊስ አበረታቱኝ ማለት ትፈልጋለሁ። እና ያው ከሰው ጋር የሚሰራ ስራ ነው። ሰው ከሰው ነው። አንድ ሰው ብቻውን ወጥቶ ወርዶ ምንም ሊያስተካክለውና ሊገነባው አይችልም። በጣም ይከብዳል ማለት ነው። ሰው ይሞክራል። የሚሞክረውን ነገር ደግሞ በህብረት ከወገኑ ከሰው ጋር ካልሆነ ብቻውን በጣም አዳጋች ነው እና ተስፋ እንዳንቆርጥ ወደፊት እንድንሄድ እንድታበረታቱን ፕሊዝ እጠይቃለሁ።
ጓደኞቼ፣ እህቶቼ፣ ወንድሞቼ በያላችሁበት ሰላም ለእናንተ ይሁን እላለሁ እና ያው ድጋፋችሁ አይለየን እላለሁኝ እና በጣም አሪፍ ነው። በጣም ደስ ይላል፣ ይመቻል። ቢመቸኝ እኔም ጥሩ እያደረግኩኝ ባቀርብና ብሰራ ደስ ይለኝ ነበር። ግን ያለሁበት ሁኔታ ማመች ስላልሆነ በደንብ እንድሰራ ስለማይጋብዘኝ ያው በቻልኩት አቅም እሞክራለሁ ማለት ነው። በቻልኩት አቅም እንዲስተካከል ጥሩ አድርጎ ሳይሆን በቻልኩት መጠን ለመሄድ እሞክራለሁኝ እና በጣም ደስ ስላለኝ ነው እና ቆንጆ ነው። ለማንኛውም እህቶቼ፣ ወንድሞቼ በያላችሁበት እንድታግዙኝ እጠይቃለሁ ማለት ነው። ድጋፋችሁ ካለ ልሰራውን ልቀጥልበት እችላለሁ። እና ያው ተስፋ እንዳልቆርጥና እንዳላቆመው እንድታግዙኝ ስል እጠይቃለሁ። አበረታቱኝ ፕሊስ። ቪዲዮዬን እዩልኝ። ያላችሁን አስተያየት፣ የጎደለኝን ነገር ምን ማድረግ እንዳለብኝ ንገሩኝ፣ እንዳስተካክልና እንድሰራ እንድበረታታ ማለት ነው። ወገን ለወገኑ ደራሽ ነውና ያው ባካችሁ እላለሁኝ። ከዚህም በመቀጠል ለማንኛውም ጥሩ ነው። ጅማሮዬን ወድጄዋለሁ። እንግዲህ ለወደፊት የሚሆነውን ነገር ደግሞ ባላውቅም ልቀጥልበት ላቆመው አላውቅም። ምክንያቱም የሚያግዝ ሰው ያስፈልጋል፣ ኃይል ያስፈልጋል። አንድ ሰው አዝመራውን ለመሰብሰብ በጣም ብዙ ሰው በማህበር ተደራጅቶ እንደሚሰበስበው ሁሉ እናንተም ተደራጅታችሁ እንድታግዙኝና ነገሮች እንዲስተካከሉልኝ እጠይቃለሁ እና ውድ ተመልካቾቼ አስተያየታችሁን አስቀምጡልኝ። ላይክ፣ ሰብስክራይብ በማድረግ አይዞሽ በርቺ በማለት እንድትደግፉኝ ስል በትህትና እጠይቃለሁ እና እስካሁንም እዚህ ላደረሳችሁኝ ተመልካቾች ከልብ አመሰግናለሁ። እያበረታታችሁ አይዞሽ እያላችሁ ኮሜንት እየሰጣችሁ ወደዚህ ስላመጣችሁኝ ከልብ ላመሰግናችሁ እወዳለሁ። ለቀጣይም አትለዩኝ በማለት አሳስባለሁ እና እንተጋገዝ ፕሊስ፣ እንተጋገዝ እላለሁኝ። እናንተም በርቱ። እኔም ሰውን በተቻለኝ ማገዝ እፈልጋለሁ በቻልኩት አቅም። ያው ያለንበት ሁኔታ ባይመችም ግን መደጋገፍ ግዴታችን ስለሆነ እንደጋገፍ። እህቶቼ፣ ወንድሞቼ፣ ቤተሰቦቼ። አንድ ሰው ብቻውን ለፍቶ የትም ሊደርስ አይችልም። ሰው የትም ሊደርስ አይችልም እና ሰው ከሰው ነው። አንድ ሰው አንድ ሀገር ላይ ብቻውን አይኖርም፣ ብዙ ሆኖ ነው። ስለዚህ ያ ሁሉ ሰው ደግሞ ከተጋገዘ ነገሮችን የማያስተካክልበት ምክንያት የለም እና እንተጋገዝ ፕሊስ፣ እንተጋገዝ እላለሁ። አመሰግናለሁ ውድ ተመልካቾቼ።